ከሆናችሁ አንዱ ወሬ ላጫውታችሁ። እኔ ገጠመኝ አይግጠማችሁ። ፍቅር ይዞኝ ስንገላጀጅ ጥርስ የቀረ አሮጊት ደጅ። አሮጊቷ ባል የላቸው ልጅ የላቸው ውሻም የላቸው። እኔን ወደው እንቅልፍ ካጡ ይኸው ዛሬ መንፈቃቸው። ከቤት ስወጣ በጠዋት እንዲህ አሉኝ በኩራት፣ ኧረ ና ልጄ ሁሌ ታልፋለህ በዚህ በደጅ። እኔ ልሞት ነው አንተን ወድጄ፣ እስቲ ንገረኝ ታዲያ ብትመጪ። እማምዬ ተሳሰዋል እኔን ሳይሆን ሌላ ወደዋል። ወንዶች ስትባሉ ይኸው ናችሁ፣ ስትወደዱ ኩራታችሁ። የወደድኩትን መቻጣሁና እንጫወት ይልቅ ግባና። እሺ አልኩና ገባሁና አስቀመጡኝ ከሳጥኗ። ወሬ ጀመሩ እንዲህ አሉና፣ የኔ ቆብላላ የኔ ሸበላ ምንም የለም ቤት ውስጥ የሚበላ፣ ምን ይሻላል አፈር ልብላ። ተቅበጠበጡ በጣም ቀበጡ፣ ምራቃቸውን አስሬ ዋጡ። ትንሽ ቆይተው አልጋ ላይ ወጡ። እዚያ ቁጭ ብለህ አትሄኛ፣ ኧረ ቁጭ ብለህ አብረን እንተኛ። የኔ ጉረኛ አይ ጉረኛ። እሺ አልኩና ሄድኩላቸው፣ ከንፈራቸውን መጠመጥኳቸው። ከልክ በላይ ደስ አላቸው፣ ከንፈር ካዩ አመታቸው። መተኛቱንስ ተኝተሃል? ለመሆኑ ኮንደም ይዘሃል? እማምዬ እርሶም ለካ ኮንደም ያውቃሉ። ካሁን በኋላ ስንት ጊዜ ይቆያሉ? ገና ልጅ ስለተኛ ይልቅ በረደኝ አርገኛ ዝቅ ስለዚህ በጣም ሰላም ከንፈሬን ሲስሙኝ ፎጣ የጎረስኩ መሰለኝ። እማምዬ ይሄ ጡቶ አልተመቸኝ፣ በቢጎዲን ተጥሩልኝ። ይሄ ጡቶ አልነበረም ወይ ተደረቶ? ምን ወሰደው ወደ ጉልበቱ? ወዳቸውማ በጣም ያስቃል፣ ተጨማዶ ሰልፋት ይመስላል።